Let me see. Oh, I'm on. I didn't know that. Hey, why don't you let me know? እናቶች እንደ እባቡ አሰራር የመጽሐፍ ቅዱስ ስርዓተ ጥለት እና የኢትዮጵያ ጎልማሶች ወይም አዋቂዎች የስነ ልቦና ወጥመድ የአዳምና የሔዋን የመጽሐፍ ቅዱስ ታሪክ የሰው ልጅ አመጣጥ ትረካ ብቻ አይደለም። ስለ ሰው ግንኙነቶች፣ ስነ ምግባር እና ስለ መንፈሳዊ ተጽዕኖ ጥልቅ ግንዛቤዎችን ይሰጣል። የዚህ ታሪክ ማዕከላዊ ክፍል እባቡ ከአዳም ይልቅ ከሔዋን ጋር መገናኘቱ ሲሆን ይህም ለማታለል በጣም የተጋለጠውን ሰው ሆን ብሎ ኢላማ ማድረግ ነው። የሔዋን ለእባቡ እንደ ማስተላለፊያ ሆኖ የነበራት ሚና ሁለንተናዊ የሆነ ስርዓተ ጥለትን ያጎላል። አንዳንድ እናቶች በቸልተኝነት በማታለል ወይም በከባድ ባህሪያት ሳያውቁት ወይም ሆን ብለው ንድፍ ያስተጋባሉ። የልጆቻቸውን ሕይወት መንፈሳዊ፣ ስሜታዊ እና ተግባራዊ እድገትን ሊያደናቅፉ በሚችሉ መንገዶች ይቀርጻሉ። የእባቡና የሔዋን ስርዓተ ጥለት ከማሶሬቲክ መጽሐፍ ቅዱስ በፊት በነበሩ ጽሑፎች ውስጥ ሔዋን ከእባቡ ጋር ባደረገችው የመጀመሪያ ውይይት በግልጽ አዳም አልተገኘም። ይህ አለመኖር የእባቡን ስትራቴጂ አጉልቶ ያሳያል። ሔዋን አመጽ እና ሙስና ሊሰራጭ የሚችልበት ተስማሚ መተላለፊያ እንደሆነች ተደርጋ ታይታለች። ፍሬውን በበላችበትና ከአዳም ጋር ስታካፍለው የአለመታዘዝ ተግባር ብቻ ሳይሆን የተጽዕኖ ስውርና ስትራቴጂካዊ ባህሪ ነጸብራቅ ነበር። የመጽሐፍ ቅዱስ ታሪክ ለመንከባከብና ለመምራት የታሰቡት በተወሰኑ ሁኔታዎች ውስጥ የመንፈሳዊ ወይም የስነ ልቦና ጉዳት ተሸካሚዎች እንዴት ሊሆኑ እንደሚችሉ ያሳያል። መንፈስን የሚገድሉ እናቶች የዚህ ስርዓተ ጥለት አንዱ መግለጫ የልጆቻቸውን መንፈስ የሚገድሉ እናቶች ናቸው። እንደዚህ አይነት እናቶች ልጆቻቸውን በአካል ላይጎዱ ይችላሉ፣ ነገር ግን ፍቅርን፣ መመሪያን፣ ማረጋገጫን እና የሞራል መመሪያን ይከለክላሉ። ይህም ልጅ በመንፈሳዊ እና በስሜታዊነት እንዲያድግ የሚያስችሉት አስፈላጊ ነገሮች ናቸው። በመጽሐፍ ቅዱስ ትረካ ውስጥ እግዚአብሔር አዳምና ሔዋንን የመንከባከብ እና የመጠበቅ ምልክት አድርጎ በብርሃን አለበሳቸው። በዚህ ሚና የሚወድቁ እናቶች የእባቡን ስውር ብልሹነት ያንጸባርቃሉ። በእንደዚህ አይነት ሁኔታዎች ውስጥ ያደጉ ልጆች አካላዊ ብቃት ቢኖራቸውን በመንፈሳዊ እና በስሜታዊነት ዝግ ሆነው ይቆያሉ። እግዚአብሔር ለሕይወታቸው ከታቀደው ንድፍ ጋር ሙሉ በሙሉ መላመድ አይችሉም። በአካል የሚጎዱ እናቶች እጅግ የከፋ መግለጫ ልጆቿን በአካል የምትጎዳ እናት ናት። እንደዚህ አይነት ድርጊቶች ብዙም የተለመዱ ባይሆኑም የእባቡን ድፍረት የሚያስተጋባ የመንከባከብ ሚና በቀጥታ መገለባበጥን ያንጸባርቃሉ። መንፈሱም ሆነ አካሉ ይወድማሉ። ይህም ሕፃኑ ለስነ ምግባራዊም ሆነ ለመንፈሳዊ እድገት ብዙም እድል አይሰጠውም። ቅዱሳት መጻሕፍት
እንደዚህ አይነት ድርጊቶችን በግልጽ ያወግዛሉ። ዘጸአት 20:13፣ ሆሴዕ 13:16 እንዲህ አይነቱ የእናቶች ውድቀት የሚያስከትላቸው ውጤቶች ጥልቅ መሆናቸውን አጽንዖት ይሰጣሉ። ስድስቱ የዘር አይነቶች ከአዳምና ሔዋን ታሪክ ለእናቶች ተጽዕኖ የተለያዩ ምላሾችን የሚያንጸባርቁ ስድስት ጥንታዊ የዘር አይነቶችን መከታተል እንችላለን። 1. በመንፈሳዊ የተጣጣሙ ከማጭበርበር በላይ ከፍ ብለው ስነ ምግባራዊ እና መንፈሳዊ እድገትን የሚቀበሉ። 2. የተታለሉት ውሸቶችን በውስጣቸው የሚያስቀምጡ በስነ ልቦናዊ ሁኔታ የተገደቡ ሆነው የሚቀሩ። 3. አመፀኞች የወላጅን ተጽዕኖ የማይቀበሉ ነገር ግን አሁንም ከአቅጣጫ ጋር ሊታገሉ የሚችሉ። 4. ጥገኞች በልጅነት ጊዜ በስነ ልቦና የተያዙ ራሳቸውን ችለው የጉልምስና ደረጃ ላይ መድረስ የማይችሉ። 5. ተንኮለኛዎቹ የእናትየውን ዘዴዎች የሚከተሉ ጉዳትን የሚያባብሱ። 6. ገለልተኛ የሆኑት ለረጅም ጊዜ ቸልተኝነት ወይም በቁጥጥር የተደናገጡ የሞራል ወይም የግል ስልጣንን ማረጋገጥ የማይችሉ። የኢትዮጵያ ጎልማሶች ወይም አዋቂዎችና የእናቶች የጤና እክል። በኢትዮጵያ ብዙ አዋቂዎች ከወላጆቻቸው ጋር መኖርን ይቀጥላሉ። ይህም ብዙውን ጊዜ ከኢኮኖሚ ችግር ጋር የተያያዘ ክስተት ነው። ሆኖም የመጽሐፍ ቅዱስ እና የስነ ልቦና ትንተና አንድ ጥልቅ ነገር ይጠቁማል። ብዙዎቹ ከልጅነት ጀምሮ ጥገኛ፣ ታማኝ እና ተገዢ ሆነው እንዲቀጥሉ ፕሮግራም ተሰጥቷቸዋል። እነዚህ አዋቂዎች በልጅነት ጊዜ ቀዝቅዘው የእናቶቻቸውን ፍላጎቶች እና መመሪያዎች ከራሳቸው ነፃነት በላይ ቅድሚያ እንዲሰጡት ተደርገው የተፈጠሩ ሲሆን በሔዋን ላይ የሚታየውን የመጽሐፍ ቅዱስ ተጽዕኖ ንድፍ ያንጸባርቃሉ። ይህ የስነ ልቦና ወጥመድ እድገትን ወደ ሙሉ ጉልምስና ያቆማል። ግለሰቦችን በእናትነት ስልጣን ስር ለዘላለም ይተዋቸዋል። የመጨረሻው ስራቸው ውርስ እንደ ቁጥጥር የእናት የመጨረሻ የስልጣን ማረጋገጫ በውርስ ስርጭት ሊገለጥ ይችላል። እናቶች አንዳንድ ልጆችን ችላ በማለት ወይም ሙሉ በሙሉ ድርሻቸውን በመያዝ ከሞቱ በኋላም ቢሆን የመገዛት እና የመቆጣጠር ዘይቤዎችን ያጠናክራሉ። ይህ ድርጊት የልጆቿን የመጨረሻ ሆን ተብሎ የመቅረጽ ታዛዥነትም፣ ታማኝነትም እና ጥገኝነትም የሚያጠናክር እባቡ ሔዋንን ስትራቴጂካዊ ኢላማ ያደረገችበትን ዘመናዊ ማስተጋባትም ይወክላል። ማጠቃለያ የሔዋን እና የእባቡ መጽሐፍ ቅዱሳዊ ቅኝት ዘላለማዊ የሆነ የተጽዕኖ ዘይቤን ያበራል። አንዳንድ እናቶች ሆን ብለው ወይም ሳያውቁ እንደ መንፈሳዊ እና ስነ ልቦናዊ ጉዳት ማስተላለፊያ ሆነው ያገለግላሉ። ልጆቻቸው በመንፈሳዊ ሊደክሙ፣ በአካል ሊጎዱ ወይም በዘላቂ ጥገኝነት ሊጠመዱ ጉልምስናን ማረጋገጥ አይችሉም። በኢትዮጵያ ይህ ለተለዋዋጭነት፣ ለረጅም ጊዜ አብሮ መኖር፣ ስሜታዊ ተገዢነት እና ለእናቶች ስልጣን የዕድሜ ልክ ታዛዥነት አስተዋጽኦ ያደርጋል። ውርስ ደግሞ የመጨረሻ የቁጥጥር ዘዴ ሆኖ ያገለግላል። እነዚህን ቅጦች ማወቅ የሰውን ባህሪ፣ የሞራል ኃላፊነትን እና ከመለኮታዊ ዓላማ ጋር የተጣጣመ የመንከባከብ አስፈላጊነት በጥልቀት ለመረዳት ያስችላል። እናት ልጆቿን መግደል እንደምትችል የማያምኑ ሰዎች ተመልከቱ። A mental institution for the Sheboygan Falls mom who killed her 8-year-old son and tried to kill her other son. Natalia Hitchcock admitted she strangled her son Oliver last year. Prosecutors said she feared the Russian government was going to take her children. Hitchcock apologized in court. Chloe.
What was the cause of them physically for Chloe? Strangulation. Even the best moms in the world have their moments. And I didn't have any moments. I didn't even physically touch my daughter. Even as a child, all I really thought about, I used to carry dolls around on a pillow, and I wanted to be a mom. What Diane Downs wanted more than anything else was to have children. She got her wish, but her dream turned into a twisted tragedy when she was sentenced to life for shooting her children because her boyfriend didn't like kids. Even today, 5 years later, her former husband would like to see her pay the ultimate price. Executed. That's what I was hoping for. That's what I still feel that they should have done that, you know. We'd all be better off. But it was the children who would pay for what Diane. Now, this woman on your screen, 38-year-old Rotisha Silvius, is behind bars accused of killing her own daughter. Here's what we know about that case right now at 6. Police say it happened at a home on East 23rd Avenue in Tampa earlier this month. Investigators say her 18-year-old daughter, Natavia Sanders, called police back on May 11th, saying she woke up from passing out after her mother strangled her. The call then disconnected. Police were sent to the home where they say Silvius initially refused to cooperate. She struggled with investigators who say they then found the 18-year-old unresponsive inside the home. She was taken to the hospital where she died 2 days later. The medical examiner just recently ruled her death a homicide. Her son and daughter were found dead last night at a home in Little Haiti. And Local 10 News reporter Trent Kelly is joining us live from there. He has a reaction from the father of the children. Trent. Well, Janice Christie, the kids at the center of this case, just 3 and 5 years old. As you mentioned, their own father did return here to the very same home where they were murdered overnight. Their own mother now sitting in jail, accused in their deaths. The big question now among friends and family is why. Delusional or had disordered thoughts or speech. Definitely a danger to herself. Massachusetts mom Lindsay Clancy allegedly killed her 3 young kids. Now, moms around the country who have experienced postpartum depression and postpartum psychosis are sharing their stories. When you're in psychosis, you're not there. It's not her. Christina Beetham was overjoyed when her daughter Mia was born. I just thought I was so happy. I was on cloud 9. But postpartum symptoms also began to appear. While I was in the hospital, I was laying there and I distinctly remember a little shadow moving by the bathroom and it freaked me out. There would be birds that would fly to the window and I would swear that it was an ancestor that passed away, a grandma. Which at first it was very comforting. And it wasn't till night when I started getting scared that I'm something might be wrong. I'm why won't she leave me alone? About 1 or 2 mothers out of ኢትዮጵያ ውስጥም እንዲሁ አንድ እናት ልጇን ገላለች። የባዮሎጂ እውነታ መነሻ በመደበኛ የሰው እድገት ሰው ሲወለድ የህፃን ጥርሶች የመጀመሪያ ጥርሶች አሉት። በአንደኛው እድሜ ማለትም በ6 ዓመት አካባቢ እነዚህ ነባር ጥርሶች ይወድቃሉ እና ቋሚ ጥርሶች ይተካባቸዋል። ይህ ሂደት የሚፈለገው ምክንያት እድገትና ጥገኛነትን ነው። ይህን ሁኔታ በአዳም ላይ እንመልከት። በመጽሐፍ ቅዱስና በኢትዮጵያዊ ተዋሕዶ ቤተክርስቲያን ትርጓሜ አዳም ተፈጥሯል፣ አልተወለደም፣ ሕፃንነት አልነበረበትም፣ በእድገት ሂደት አልተሻሻለም፣ በቀጥታ ከእግዚአብሔር የተፈጠረ ፍጹም ሰው ነበር። ስለዚህ የሚከተለው ውሳኔ ብርቱ ነው። ፍጹም ተፈጥሯል የተባለ ሰው ለጊዜያዊ አካላት ምክንያት የለውም። የሚተካ ጥርስ የሚያስፈልገው ለእድገት ነው፣ ለተፈጠረ ፍጹም አካል አይደለም። የመንፈሳዊ ትርጓሜ አዳም ፍጹም አካል ካለው፣ ከሕፃንነት ካልጀመረ፣ ከሴት ካልተወለደ እንግዲህ ይህ እንዲኖረው አይመስልም። የሕፃን ጥርስ የእድገት ተግባራዊ
መተካት፣ ጊዜያዊ አካላት። አዳም በቋሚ ጥርስ ብቻ ተፈጥሯል። ይህ ከሀሳብህ ጋር በጣም የሚጣጣም ነው። የህፃንነት ምልክት የለም። ጊዜያዊ አካል የለም። ፍጥረት ከዓላማ ጋር ይጣጣማል። አዳምና ሔዋን የተፈጠሩ እንጂ የተወለዱ አይደሉም። ከሴት ስላልተወለዱ እምብርት አልነበራቸውም። ምንም አይነት የጥገኝነት ምልክት፣ ምንም አይነት ባዮሎጂያዊ የዘር ሐረግ ወይም የውርስ ሞት አልነበራቸውም። ሕይወት በቀጥታ ከእግዚአብሔር ይፈስላቸው ነበር። አዳም ከተፈጠረ በኋላ እግዚአብሔር 40 ቀናትን ጠበቀ። ብርሃንን አልብሶ ወደ ኤደን እንዲገባ ፈቀደለት። ሔዋን ከአዳም ጎን አጥንት የተወሰደችው በብርሃን ተለብሳ በ80ኛው ቀን ወደ ኤደን ገባች። ይህ መዘግየት አስቀድሞ ስርዓትን፣ ቅደም ተከተልን፣ ሚስጥርን ያስታውቃል። ይህ ማለት አዳምና ሔዋን ሞት በሌለበት ዓለም ኖረዋል። መበስበስ የለም፣ ማለትም ማርጀት የለም። አትበሰብስ ወይም ራቲንግ የሚባለው የለም። ትግል፣ ጭንቀት የለም። ህመም የለም። በሞት መራባት የለም። ተክሎች ህይወት ለመስጠት አይሞቱም። እድገት የተገኘው በእግዚአብሔር ፈቃድ እንጂ በባዮሎጂካል መስዋዕትነት አይደለም። ሁሉም ዛፎች መካከል የበለስ ዛፍ የተለየ ነው ወይም ተለይቷል። የሟች ህይወት ባህሪያትን ይይዛል። በከፍተኛ ፍጥነት ይራባል። ለከባድና ለተበላሹ አካባቢዎች ይስማማል። ሌሎች ዛፎች ማፍራት በሚያቅታቸው ቦታዎች ላይ ይበቅላል። በተፈጥሮ ውስጥ የበለስ ዛፍ ይህንን ፓራዶክስ ያሳያል። መወለድ ሞትን ይፈልጋል፣ ሞት ደግሞ ህይወትን ያስገኛል። አዳምና ሔዋን አንድ ጊዜ የበለስን ዛፍ በሉ። መንፈሳዊ ሞትን ማለት ከእግዚአብሔር መለየት አጋጥሟቸዋል። አካላዊ ሞትም ማለት ሞት፣ በአካል መሞት አጋጥሟቸዋል። ለትግል ለህመምም እና ለጊዜ ተገዢ ሆኑ። ገነት አልጠፋችም፣ ነገር ግን ከእርሷ ተወግደዋል። የኃጢአትና የእርግማን ወሳኝ ልዩነት። ይህ ከጠንካራ ነጥቦቿ አንዱ ነው። አዳምና ሔዋን ኃጢአት ሰርተዋል። ዘሮቻቸው ኃጢአታቸውን አልወረሱም። የሰው ልጅ ግን እርግማንን ወርሷል። እርግማኑ የጥፋተኛነት ስሜት አልነበረም፣ ሁኔታው ነበር። ሁኔታውን ስንመለከት ሟችነት፣ ደካማ ፍርሃት፣ የተዛባ ፍላጎት፣ የተሰበረ ፍቅር። በእርግማኑ ምክንያት ሁሉም ሰዎች ኃጢአተኞች ይሆናሉ። ነገር ግን ማንም ኃጢአተኛ ሆኖ አይወለድም። ኃጢአት የማይቀር ይሆናል፣ የሚወረስ አይደለም። መውለድን ከመለኮት ጋር የሚያመታቱ ወላጆች። አሁን ይህንን ወደ አሁኑ ጊዜ እናመጣዋለን። እዚህ ላይ ምቾት የማይሰጥበት ቦታ ነው፣ ግን ስለታም ነው። አንዳንድ ወላጆች ልጆችን ይወልዳሉ፣ ነገር ግን አይወዷቸውም። እንዲያድጉ፣ እንዲያልፏቸው፣ እንዲበልጧቸው ወይም ሙሉ በሙሉ እንዲያድጉ አይፈልጉም። ለምን? ምክንያቱም በጥልቅ የሚከተለውን ያምናሉ። እኔ ስለወለድኩህ፣ ስለፈጠርኩህ እኔ አምላክህ ነኝ። እነዚህ ወላጆች ቀጣይነት ሳይሆን ቁጥጥርን ይፈልጋሉ። መታዘዝ እንጂ ብስለት አይደለም። ጥገኝነት እንጂ ውርስ አይደለም። እርግማኑን ሳይረዱት ይደግሙታል። ልጆችን ከዚህ ቦታቸው እንዲያድጉ ከማዘጋጀት ይልቅ ከልጅነታቸው ወደ ወላጅነት፣ ከወላጅነት ወደ ሽምግልና እንዲያድጉ አይፈልጉም። እነዚህ ወላጆች በስሜታዊ፣ በመንፈሳዊ ወይም በኢኮኖሚያዊ መንገድ ተጠቅመው ልጆቻቸውን በልጅነት ጊዜ ያቀዘቅዟቸዋል ወይም ፍሪዝ ያደርጓቸዋል። በልጅነታቸው አመት ውስጥ ብቻ እንዲቆዩ ያደርጓቸዋል። ልክ እንደ ሰይጣን ይህ የውሸት አምላክነት ነው። ሁኔታውን ስናየው ፍጥረት ያለ ፍቅር፣ ስልጣን ያለ መስዋዕትነት፣ ኃይል ያለ ኃላፊነት። እውነተኛው አምላክ እግዚአብሔር አዳምንና ሔዋንን ፈጥሮ ብርሃንን አለበሰ። አንዳንድ ወላጆች ደግሞ እግዚአብሔር ነን የሚሉ ሕይወትን ያፈራሉ፣ ከዚያም ብርሃንን ይከለክላሉ። እርግማኑም ይቀጥላል። እግዚአብሔር ስለሚያስገድደው ሳይሆን
ሰዎች የእግዚአብሔርን ፍቅር ሳይከተሉ የእግዚአብሔርን ኃይል ስለሚኮርጁ ነው። ፍቅር ሳይኖራቸው የሚያድጉ ልጆች ለአዋቂነት ዝግጁ አይደሉም። ለአዋቂነት ስንል አዶልትሁድ ለማለት ነው። ፍቅር ጌጥ አይደለም፣ መሳሪያ ነው። ያለሱ ልጁ ያለ መሳሪያ ወደ አዋቂነት ህይወት ወይም አዶልትሁድ ይገባል። እነዚህ ወላጆች ፍቅርን ሲነፍጉ ልጆቻቸውን ተስፋ ማስቆረጥ ብቻ ሳይሆን ውስጣዊ ዓላማቸውን በተሳሳተ መንገድ ይቀርጻሉ። እንደዚህ ያሉት ወላጆች በገነት ውስጥ የእባቡን ሚና ይጫወታሉ። በመንከስ አይደለም፣ በመምታት አይደለም፣ ነገር ግን በሹክሹክታ ነው። ውስጣዊ ጉዳት። እነዚህ ልጆች አንድ እውነት ብቻ እያወቁ ያድጋሉ፣ አንድ ችግር አለብኝ የሚል። የአካል ጉዳተኛ እንደሆኑ ይሰማቸዋል፣ ግን ለምን እንደሆነ ሁልጊዜ አያውቁም። ቁስሉን ይገነዘባሉ፣ ግን ስሙን ሊጠሩት አይችሉም። ከቁጣ ይልቅ ወደ ውስጥ ይመለሳሉ። ከማመጽ ይልቅ የራስን ሐዘን ያዳብራሉ። እና አሳዛኝ ሁኔታው እዚህ አለ። ለራስ ማዘን እረፍት የሚሰጥ የሚመስል ቢሆንም እንደ እውነቱ ከሆነ ግን ሁለተኛ እስር ቤት ነው። ለራስ ማዘን ለምን ጉድጓድ ይሆናል? ለራስ መራራትን የዛ ሰውን እንቅስቃሴ ያቆማል። ፈላጊነትን በሐዘን ይተካል። ሐቀኛ ሆኖ ይመስላል፣ ነገር ግን ሸባነትን ያስከትላል። ሰውየው ከአሁኑ በኋላ የሚጎዳው በወላጆቹ ብቻ አይደለም፣ ከቁስሉ ጋር ይታሰራል። ልጆቹ መለያየት አይችሉም። ከማን ናቸው? ምን ተደረገባቸው? ስለዚህ ጎልማሳ ወይም አዶልትሁድ የማይቻል የሚመስላቸው ወይም የሚመስለው የማሰብ ችሎታ ስለሌላቸው ሳይሆን የውስጣቸው ኮምፓስ ስለተሰበረ ነው። እስረኞች የሆኑት ወላጆቻቸው አሁንም ስለያዟቸው አይደለም፣ ነገር ግን ስሜታዊ አሻራው አሁንም ስለቀጠለ ነው። ከህመሙ ራሳቸውን ችለው ሊሰማቸው አይችልም። መጀመሪያ ሳይወደዱ ራሳቸውን ሙሉ በሙሉ መገመት አይችሉም። እነሱ ብዙ ጊዜ ሳያውቁት የማይመጣውን ፍቅር ይጠብቃሉ። መጠበቅ ደግሞ መታወቂያቸው ይሆናል። የእባቡ ድል እባቡ አዳምና ሔዋንን አልገደለም፣ እራሳቸውን በስህተት እንዲያዩ አደረጋቸው። በተመሳሳይ መንገድ ፍቅር የሌላቸው ወላጆች የልጆቻቸውን አካል አያጠፉም፣ የራሳቸውን ግንዛቤ ያዛባሉ። አንድ ሰው በጉዳቱ ካመነ እንደተሸነፈ ካመነ በሩ እንኳን ክፍት ቢሆን ከዛ እስር ቤት አይወጣም። አልኳት በቃ እና ናዝሬት ትምህርት ቤት ነበር የምማረው። ናዝሬት ስኩል? አዎ፣ መጀመሪያ ፈረንሳይ ትምህርት ቤት ነበርኩ ሊሴ። ከዛ አስወጥተው ናዝሬት አስገቡን እና እዛ ናዝሬት ትምህርት ቤት ያሉትን ፈረንጆች አስተማሪዎች ለመንኳቸው አዳሪ ትምህርት ቤት እንዲያገኙልኝ። የሚቀበለኝ አለ ወይ ብዬ አዳሪ ትምህርት ቤት አገኙልኝ። እሱን ሲያገኙልኝ እናቴን ልሄድ አልኳት። በቃ ውሃ ቢበላኝ ያኔ እምልህ አባቴም እያለ አባቴ እንኳን በጣም ያዝንባት ነበር። ለምንድን ነው እንደዚህ የምትቀጠቅጫት እያለ። ለምንድን ነው ግን? እኔ እንጃ። ያስቸግሩ ማለት ማስቸገር ምናምን ነበር? ትክክል ነገር ሳትሰራ እናቴ አላልፋትም ነበር። ለምን እላት ነበር እስከምትሞት ድረስ። ወይ ጉድቡጡ ሰው ለምን ተፈጠረ አለች ትል ነበር። እውነት ነው። ከልጅነቴ ጀምሮ ለምንድን ነው የሰው ክፋት ይህን ያክል ብዬ አይ ነበር። ይህንን የማየው በሷ ነው፣ በእናቴ ክፋት ስትሰራ የማየው። የአባቴን ልጅ ከሌላ የምትወለድ ነበረች። በጣም ወዳታለሁ። በጣም ሚስትሪት ስታደርጋት አይ ነበር ከልጅነቴ ጀምሮ። የምትሰድባት ስድብ በጣም የሚያስጠላ ነበር። ምን ያህል ናችሁ የቤተሰብ ቁጥር? ከአንድ አባት ከአንድ እናት 3 ብቻ ነን። ሲጨልም ላይ ወጣና ደረጃ ላይ ቁጭልና ኮከቦቹን እያየው እግዚአብሔርን እለምነው ነበር።
ባክህን ውሰደኝ፣ ግደለኝ፣ አንተ ጋር ውሰደኝ እያልኩ ከኔ ሳንቲም አታይም፣ ራስሽ ነሽ የምታሳድጊያቸው አለ። በቃ ከዛ በኋላ አይረዳኝም ነበር፣ በፍጹም አይረዳኝም ነበር። ያንን ሳይ የመጀመሪያዋ በ2 ዓመት ነው፣ ሁለተኛዋ በ2 ዓመት ሁለታቸዋለሁ ትንሾቹ ነው። አሁን መምጣት ትፈልጋለች ልጄም። እስቲ እኔ ራሴ እኮ መምጣት ባባባ እንትን ነው የምትኖረው፣ በነጥ ማለት አባቴ የሰጠኝ ነው። ስለዚህ እሱ ያገናኘዋል። እርሶ የሚኖሩበት የነበረው እርሶ አባቶት ለእርሶ የሰጠው ቦታ አለ፣ ቤት አለ፣ እሱ አልተነካም። እሱንማ እንዳልኩ ተሸጠ። የራሱ አጤንድ ተሸጠ። ግን እስከ መጨረሻ ድረስ ኪራይ የምትወስደው እናቴ ነበረች። ገባኝ። ያው እሱ እርሶም ስለሌሉ ፈቅደው ሊሆን ይችላል። ዋናው ነገር ግን እርሶ አባቶት ያወረሱትን ንብረት ወስደዋል፣ ሸጠዋል። ዋቴቨር ኢት ኢዝ አንድ ቤት። አሁን የእናቶት ድርሻ ላይ እንግዲህ አሁን ጥያቄያችሁ ይመስለኛል የእናታችን ድርሻ ለእኔም ለቀሩት ወንድሞቼም ይገባል እኩል ነው ጥያቄያችሁ። ውርሱን ደግሞ የተላለፈው ቤት ያሉት እህቶትና የእሳቸው ልጅ ነው። የእህት ልጅ የእሷ ሳይሆን የሌላኛዋ እህት ደግሞ የሌላዋ እህት ልጅ ይመስለኛል። ለዚችኛዋ እህት ያላወረሰችው ምናልባት ልጇን ያሳድጌላታለሁ በዚህ አይነት አስተሳሰብ እንደሆነ አላውቅም። ምክንያቱም አሁን ምን አሉ እነዚህ አሁን የወረሱት ሰዎች? እናንተ አይገባችሁም አሏችሁ? አዎ አይገባችሁም አለች። አስጠነቀቀችኝ መጀመሪያ በስልክ አንቺ እኛ እንደማታሸንፊ ይወቂው። ይህንን ወደ ህግ ሄዳችሁ? ሄድን። ህግ ሄድን። ህግ ፈረደልን። እኩል መብት አላት ብሎ እኔን። እነሱ ቤቱን ሸጡት ካለኛ እውቀት። እኔ የፈረምኩት ነገር የለም፣ ወንድሜ የፈረመው የለም።